ፍቅር ሲመጣ እንደ ንጋት ፀሐይ ተስፋ ሰንቆ ነው። ነገር ግን ያንተን ብርሃን ተጠቅሞ ጥላህን የሚያጠቁርበት ሰው ቢኖርስ? ዛሬ የምነግራችሁ ታሪክ በአዲስ አበባ ከተማ ውስጥ የተከሰተ በታላቅ የፍቅር ቃል ኪዳን ተጀምሮ በክህደት አዘቅት ውስጥ ያለፈና በመጨረሻ ማንም ባልገመተው መልኩ በቀል ሳይሆን ፍትህ የተመለሰበትን እጅግ ልብ አንጠልጣይ ታሪክ ነው። ይህን ታሪክ እስከ መጨረሻው ስትሰሙት ሰው እንዴት እንደዚህ ይጨክናል ማለታችሁ አይቀርም። ቻናላችንን ሰብስክራይብ በማድረግና የደወል ምልክቷን በማብራት እስከ መጨረሻው ተከታተሉን። ታሪኩ የሚጀምረው በአንድ የክረምት ምሽት ቦሌ አካባቢ በሚገኝ ካፌ ውስጥ ነው። አማኑኤልና ሳሮን በአጋጣሚ ነበር የተገናኙት። አማኑኤል ትጋት ያለው መሐንዲስ ሲሆን ሳሮን ደግሞ ውበትና ብልሃትን የታደለች ወጣት ነበረች። ፍቅራቸው ልክ እንደ ተረትና እንደ ልብ ወለድ ነበር። አማኑኤል ለሳሮን ያለው ፍቅር ገደብ አልነበረውም። የራሱን ህልሞች ትቶ የሷን ህልሞች ማሳካት ቀዳሚ ተግባሩ አደረገ። ሳሮን የራሷን የንግድ ድርጅት እንድትከፍት ሙሉ ንብረቱን ሽጦ ባንክ ተበድሮና ሌት ተቀን ደክሞ ስኬታማ አደረጋት። የኔና ያንቺ ሀብት ምን ይለየዋል የሚለው የአማኑኤል ዋህነት ለክህደት በር እየከፈተ መሆኑን አላወቀም ነበር። ሳሮን የገንዘብ አቅሟ እያደገ ስሟም እየታወቀ ሲመጣ በአማኑኤል ላይ የነበራት እይታ ተቀየረ። በአንድ ወቅት ህይወት የምትለውን ሰው እንደ ሸክም ማየት ጀመረች። ክህደቱ የጀመረው በስውር ነበር። የድርጅቱን የባንክ አካውንቶችና የንብረት ባለቤትነት በራሷ ስም ብቻ አደረገች። አንድ ምሽት አማኑኤል ወደ ቤት ሲመለስ ቤቱ ተቀይሮ ጠበቀው። ሳሮን ያለምንም ማስጠንቀቂያ ከአሁን በኋላ አንተን አልፈልግህም፣ ደረጃዬንም አትመጥንም የሚል ቀዝቃዛ ቃል ወረወረችለት። አማኑኤል የገነባው ቤት፣ የደከመለት ድርጅትና የወደደው ልብ በአንድ ጀንበር ከእጁ ወጡ። ሳሮን ሌላ ባለሀብት ጋር ግንኙነት መጀመሯንና አማኑኤልን ደግሞ በሐሰት ወንጀል ከሳ ለሳምንታት እስር ቤት እንዲቆይ ማድረጓ የክህደቷ ጥግ ነበር። አማኑኤል ከስር ሲወጣ ባዶ እጁን ነበር። ነገር ግን ሳሮን አንድ የረሳቸው ትልቅ ነገር አለ። ድርጅቱ ሲመሰረት የነበሩት ዋና ዋና የቴክኒክ ሚስጥሮችና የባለቤትነት ማረጋገጫ ፋይሎች በአማኑኤል እጅ ነበሩ። አማኑኤል በዝምታ መስራት ጀመረ። ሕግን ተከትሎ የጠፉትን መረጃዎች በማሰባሰብ የሳሮን ድርጅት በህገወጥ መንገድና በስርቆት የተገኘ መሆኑን የሚያረጋግጡ ሰነዶች ለፍርድ ቤት አቀረበ። ሳሮን በታላቅ የንግድ ግብዣ ላይ ያለች ፖሊሶች መጥተው በሙስናና በሰነድ ማጭበርበር እጅ ከፍንጅ ያዟት። ሳሮን የገነባችው የውሸት ክብር ሁሉ ፈረሰ። ድርጅቱ ወደ እውነተኛው ባለቤት ወደ አማኑኤልም ተመለሰ። ሳሮን ትላንት የናቀችው ሰው ፊት ቆማ ይቅርታ ብትለምንም ጊዜው አልፎ ነበር። አማኑኤል በቀል ሳይሆን የፍትህ መመለስ ነው በሚል በክብር ሸኛት። ከዚህ ታሪክ የምንማረው ትልቅ ቁም ነገር ሰው ለፍቅር ብሎ መስዋዕት መሆኑ መልካም ቢሆንም የራስን ህልምና ደህንነት አሳልፎ መስጠት ግን ዋጋ እንደሚያስከፍል ነው። ክህደት ጊዜያዊ ድል ሊያስገኝ ይችላል፣ ነገር ግን በእውነትና በትጋት የተገነባ ነገር መጨረሻው ሁሌም ማሸነፍ ነው። ክፉ የዘራ ክፉ ነጭዳል። በሰው እንባ የተገነባ ስኬት ደግሞ የቆመበት አሸዋ እንደሆነ ይቆጠራል።